Audio Jungle. አሁን የምንገኘው አንቴና ማኒፋክቸሪንግ ዋና ወርክሾፓችን ላይ ነው። እዚህ የምትመለከቱት ወርክሾፓችን ላይ የተለያዩ አይነት ስራዎችን እንሰራለን። ከምንሰራቸው ስራዎች ውስጥ ምን ይመሳሰላሉ፣ እንዴት አይነት ነገሮችን እንሰራለን የሚለውን አብረን እንጎበኛለን። ከሞልዶች ስንጀምር የምትመለከቷቸው ሞልዶች የፕላስቲክ ኢንጀክሽን ሞልዶች ናቸው። የኢንጀክሽን ሞልዶችን ጨምሮ የተለያዩ አይነት ነገሮች ይሰራሉ። ግን እንደ ምሳሌ አይነት እዚህ ጋር የተሰሩ ሳምፕሎች ስላሉ ይህን እንድትመለከቷቸው በሚል ነው። እዚህ ጋር የምትመለከቷቸው ምናልባት የመጥረጊያ ሞልዶች አሉ፣ የዘይት ሃይላንዶች አሉ፣ የሶሎች አሉ፣ የቆሻሻ ማፈሻዎች አሉ እና የመሳሰሉትን አይነት እንዲሁም ደግሞ የዩኒቨርሲቲዎች የምሳ ማቅረቢያዎች ላይክ ለምሳሌ በዚህ አይነት ተመሳሳይ መልኩ የምግብ መመገቢያዎችን ጨምሮ ማለት በዩኒቨርሲቲዎቹ ካስፈለገ የእነሱን ስም እንዲሁም ደግሞ ሴሪያል ነምበሮችንም ሰጥተናቸው በነዛ ስም መሰረት እንዲታተሙ መደረግ ይችላል። ከዛም ውጭ ደግሞ በተመሳሳይ ሌሎች የምንሰራቸውን ነገሮች ወደ ውስጥ ገባ በማለት እንጎብኛቸው። በሀገር ውስጥ በቀላሉ ሊሰሩ የሚችሉ ለወርቅ እንዲሁም ደግሞ ለዶሎማይት ሊሆን ይችላል፣ ለእብነበረድ ሊሆን ይችላል፣ ለአንዳንድ ለእንደዚህ ቀለል ላሉ ነገሮች የሚሆኑ ክሬኖችንም ጭምር ሀገር ውስጥ ባሉ ነገሮች በቀላሉ መስራት እንችላለን ማለት ነው። ይሄኛውን ለወርቅ የተሰራ እና ወደ ጋምቤላ የሚላክ የወርቅ ክሬን ነው። ገና እንደ ፕሮቶታይፕ የተሰራ ነው፣ መስተካከል ይፈልጋል። ከዛን ውጪ እዚህ ጋር የምትመለከቷቸው ማሽኖቻችን በሙሉ የተለያዩ አይነት ስራዎችን የሚሰሩ ማሽነሪዎች ናቸው። ስለዚህ በእነዚህ ማሽኖች አማካኝነት የሚያስፈልጉ ነገሮችን እንሰራለን ማለት ነው። እንደ ምሳሌ አይነት ማንሳት ካስፈለገ ደግሞ እዚህ ጋር የምትመለከቱት የመኖ ማሽን ነው። መኖ የመጀመሪያው ስቴፕ የሚሆነው መፍጨት ነው። ስለዚህ መፈጨት ያለባቸው ነገሮች መፈጨት ስላለባቸው በዚህ ቾፐር በምንለው ማሽን በሰዓት እስከ 13 ወይም እስከ 15 ኩንታል ድረስ መፍጨት የሚችል አጥንትን ጨምሮ ማንኛውም አይነት ነገሮችን መፍጨት የሚችል መኖ ማቀነባበሪያ የመጀመሪያው ስቴፕ ይሄ ነው የሚሆነው። ሁለተኛው ስቴፕ ደግሞ እዚህ ጋር የቆመው የምትመለከቱት ነው። ይሄ ፊት ለፊታችን የቆመው ደግሞ ሚክሰር ማሽን ይባላል። ይሄ ሚክሰር ማሽን ደግሞ የመቀላቀል ስራን ይሰራል። ምናልባትም ለእንስሳቶቹ የሚያስፈልጉ ነገሮች መቀላቀል አለባቸው ብሎ የሚያምን ከሆነ ዶክተሮቻቸው ወይም ደግሞ ሐኪሞቻቸው ያው እንደሚታወቀው ፋርም ላይ ሐኪሞች ስላሉ እነዛ ሐኪሞች በሚሰጡት ሬሾ መሰረት መቀላቀል ያለባቸው ነገር እንዲቀላቀሉ ይደረጋል። መጀመሪያ ይፈጫሉ፣ ከዛ ይቀላቀላሉ። በሶስተኛ ደረጃ ደግሞ እዚህ ጋር በምትመለከቷት ፔሊት ወይም ፔሊታይዘር ማሽን በሚባለው ለአመጋገብ ምቹ እንዲሆንላቸው ወይም ደግሞ እንደ ዳቦ ቆሎ ፍርፍር እያደረገ እንዲያወጣላቸው መሆን ይቻላል ማለት ነው። በዚህ በግራ በኩላችን ደግሞ የሚገኘው ማጠፊያ ነው። ስለዚህ አሉሚኒየም ሽቶችን ጨምሮ ብረቶችን ጨምሮ ማንኛውም አይነት ነገሮች ማጠፊያ ማሽናችን ነው። አሁን እዚህ ጋር ወንድማችን እየሰራ እንደምትመለከቱት እነዚህ ማሽኖች ደግሞ የሻማ ሊሆን ይችላል፣ አንዳንድ ሌሎች በአሉሚኒየም ካስት ተደርገው የሚሰሩ ማሽነሪዎችን ልክ ወንድማችን እንደሚሰራቸው እንደዚህ ቅርጽ እየወጣላቸው እየተጠረቡ ምን እየተባሉ ይሰራሉ ማለት ነው። ከዛም በዘለለ ደግሞ እነዚህ ማሽኖች አሁን ዘመኑ ያፈራቸው ሌተስት የሚባሉ ማሽነሪዎች ናቸው። እነዚህ ማሽነሪዎች ፍላሽን ጨምሮ ይቀበላሉ የምንፈልጋቸው። ለምሳሌ ቅድም ልክ እዛ ጋር እንዳልኩት እነዛ ልጁ ቅድም ወንድማችን እየሰራ የነበረው በማኑዋሊ ነው ወይም ደግሞ እሱ በሚፈልገው ልኬት ነው እየጠረበ የሚገኘው እና አሁን እነዚህ ከነዛ ውጪ ሌሎችም ማሽኖች አሉ። ሌሎችም ጋር ቀደም ብለን መጀመሪያ ላይ ያየናቸው በመጥረብ የሚሰሩ ናቸው። እዚህ ደግሞ ፉል አውቶማቲክ የሆኑ ማሽነሪዎች ናቸው። የምንፈልገው ልኬት በምንፈልገው ስፔሲፊኬሽን መሰረት እናስገባለታለን። ራሱ ማሽኑ ቆራርጦም በሳስቶም ይሁን ጠራርቦ ሲጨርስ ያቆማል እንደማለት ነው። አሁን ፊት ለፊታችን የሚገኘው የፈሳሽ ሳሙና መስሪያ ማሽን ነው። የፈሳሽ ሳሙና መስሪያ ማሽን ከዚህ ቀደምም ማሳየተናቸዋል እና በዝቅተኛ አለ፣ በመካከለኛ አለ፣ በከፍተኛ አለ። በጎጆ ኢንዱስትሪ ጀምሮ ማለት ነው። በጎጆ ኢንዱስትሪ ሲጀምር በትንሽ በቀን ውስጥ በ3000 4000 የምትሰራ በኖርማል ቆጣሪ በቤት ውስጥ ቆጣሪ የምትሰራ በዝቅተኛ ገንዘብ ማግኘት የሚችሏት ሁሉም ነገሯ ፓኬጇ የተመቻቸላት ማሽን ጀምሮ አሁን እዚህ ጋር እስከምታዩ በፋብሪካ ደረጃ እስከሚሰራ ማሽን ድረስ መሰራት ይችላል። Audio Jungle. አሁን የምንገኘው ደግሞ ላፍቶ የሚገኘው የሾሩማችን ላይ ነው። አሁን ከዚህ በፊት የነበርነው ኮዬ የሚገኘው ዋነኛው ወርክሾፓችን ላይ ነው፣ ማሽነሪዎችን የምናመርትበት ቦታ ማለት ነው። አሁን ደግሞ የምንገኘው እዛ የተመረቱ ማሽነሪዎች መጥተው የሚቀመጡበት ቦታ ላፍቶ ነው የምንገኘው። አሁን በግራዬ በኩል ደግሞ የሚገኘው የምትመለከቱት ማሽን የቡና ማሽን ነው።
ቡና መቁያም እና ደግሞ መፍጫን ጨምሮ ማለት ነው። ከ10 ኪሎ በ15 ኪሎ በ20 ኪሎ በ25 ኪሎ በሚፈለገው ደረጃ መሰረት እንዲሰሩ መደረግ ይችላል። አብሯቸው ደግሞ በዚህ በኩል የምትመለከቷቸው ጠረጴዛዎች የቡናው መልቀሚያ ናቸው። ስለዚህ ከነ መልቀሚያ አንድ ላይ መሰራት ይችላል ማለት ነው። ከዛ በመቀጠል ደግሞ በዚህ በኩል አጠገባችን የምትመለከቷቸው ደግሞ የደረቅ ሳሙና መስሪያ ማሽኖች ናቸው። ወይም ደግሞ እዚህ አሁን ደንበኞቻችን እየሰለጠኑ ነው እንደምትመለከቷቸውና ይሄኛው አካባቢ ማለት የደረቅ ሳሙና ማሽን የሚቀመጥባቸው እንዲሁም ደግሞ ስልጠና የሚወሰድባቸው አዳዲስ ደንበኞች ሲመጡ ደግሞ ማሽነሪዎች ያሉበትን ሁኔታ ምን አይነት ይመስላሉ የሚለውን ነገር የሚመለከቱባቸው ቦታዎች ናቸው ማለት ነው። ከዛ በመቀጠል ደግሞ በዚህ በኩል የምትመለከቱት ማሽን የዱቄት ሳሙና መስሪያ ማሽን ነው። ወይም ደግሞ በተለምዶ ኦሞ የምንለውን የዱቄት ሳሙና የሚሰራልን ማሽን ነው። በቀን ውስጥ እስከ 30 ኩንታል በሲንግል ፌዝ በመኖሪያ ቤት ቆጣሪ ከሆነ በቀን ውስጥ እስከ 30 ኩንታል አካባቢ ድረስ መስራት ይችላል ማለት ነው። እዚህ ጋር የምትመለከቱት ደግሞ ሲልክ ስክሪን ይባላል። ወይንም ደግሞ ህትመት ስራን የሚሰራ ማሽን ነው። ለቲሸርቶች ላይ፣ ኮፍያዎች ላይ፣ ላስቲኮች ላይ፣ ካርቶኖች ላይ እና የመሳሰሉት ነገሮች ላይ ህትመቶችን መስራት ይችላል። ባለ አንድ አለ፣ ባለ 3 ነው እዚህ የምትመለከቱት። እዚህ ጋር ባለ 1 ነው የምትመለከቱት። ሰው ባለ 1፣ ባለ 3፣ ባለ 4 እና ባለ 6 የሚባል አለ። በምትፈልጉት ደረጃ መሰረት መሰራት ይችላል ማለት ነው። እዚህ ጋር የምትመለከቱት ደግሞ የፈሳሽ ሳሙና መስሪያ ማሽን ነው። ከ300 ሊትር ጀምሮ እስከ 2000 ሊትር ወይም ደግሞ ከዛ በላይም ጨምሮ መሰራት እንዲችል ተደርጎ መሰራት ይችላል ማለት ነው። እዚህ ጋር የምትመለከቱት ማሽን ደግሞ የፔፐር ባግ ወይም ደግሞ የወረቀት ቦርሳ መስራት የሚችልልን ማሽን ነው። የወረቀት ቦርሳ ያው እንደሚታወቀው አሁን ላይ እንደ አዲስ በጣም የሚፈለግ ነገር ነውና እርሱን የሚሰራልን ማሽን ነው። ይህን ጨምሮ እነዚህን ነገሮች የሚሰራልን ማሽን ማለት ነው። ከወረቀት ቦርሳ ውጪ ለፒዛ የሚሆኑ ቦክሶች፣ የሻማ ቦክሶች እና ደግሞ ፒዛ፣ የኬክ፣ የፒዛ፣ የሻማና የወረቀት ቦርሳን ሞልዶቹን እየቀያየርን ወደ ውስጥ እያስገባን ወደ ውጭ እያወጣን በምንፈልገው ልክ መስራት እንችላለን ማለት ነው።